ሰላም ሰላም እንደምን አላችሁ? ያው እንግዲህ ሳይለንት ለማድረግ ተገድጃለሁኝ በጣም ድምፅ ስለነበረው እና እንደምታዋቸው ዋጋቸው የአንድ ድስት ዋጋ 144 ቀላል የሚባሉት በቃ 60 ብር እና 50 ብር ነው ማለት ነው። በጣም ውድ ነው እንዴ! ይህንን ሀገር ቤት ሁለት ድስት አይገዛልም? እንደ አንድ ድስት በገዛንበት። ኧረ ከዛ በላይ ምን ሆናችን ነው? እና ለማንኛውም ሀገር ቤት እንግዛ ለማለት ነው። እንደምታዩት በነገራችን ላይ ከሁሉም ድስቶች በጣም ትልልቆችን ድስቶች ወድጃቸዋለሁ። 200 ምናምን ነው። ሆኖም ግን እንደ ትንንሾቹ መቼም ይሻላሉ ብዬ አስባለሁ እኔው በኩሌ ማለት ነው። እና ለማንኛውም እንደምታዩት እስኪዩት ቀርቤ ለማሳየት ሞክሬያለሁ። 159 ድርሃም አንዷ ነች። እንግዲህ ይሄ ልታውቁ ይገባል። አንዷ ማለት ነው። ወደ ላይ ደግሞ እንደዚህ ያው ቀነስ ቀነስ እያለ አነስ እያለ ነው የሚመጣው እንደምታዩት ማለት ነው። ይሄ ድስት እንደምታዩት አንድ በግ ይሆናል ላይ ያስተናግዳል። እንደምታዩት ወደ 274 ድርሃም ነው ማለት ነው። እንግዲህ ከላይ ያለው አስበሽታል አነስተኛ የሚባለው ነው ይሄ ማለት ነው። እና ለማንኛውም እስኪ ሙሉ ቪዲዮውን ተከታተሉ። ብዙ ነገር እንግዲህ ብያለሁኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብረውን ሆኑ። ብዙ ነገሮች ለማየት ሞክራለሁ ወደፊት ማለት ነው። ሰላማችሁ ይብዛል። በ40 ብር 50 ድርሃም ስለሆነ መግዛት ሳይሆን ከዚህ የምንልክበት አለ። እንደገና 300 ድርሃም የሚወስዱበት አለ። እንደገና ደግሞ የኪሎ እንከፍላለን። ኢትዮጵያ ላይ የምንከፍለው ቀረጥ አለ ታውቃላችሁ። ከዛም ደግሞ የታክሲ አለ። ታክሲ ደግሞ ታውቃላችሁ ስንት እንደሆነ ማለት ነው። ብዙም የማያውቀን አይመስለኝም፣ ሁላችንም እናውቃለን። ውስጥ ደግሞ በአሁኑ ሰዓት በጣም ብዙ እየተበሉ ወይም ደግሞ ብዙ ቀረጥ እያስከፈሉ ነው ያሉት። እንግዲህ ያላችሁ እንደኔ የተወሳሰነ ነገር የሰበሰባችሁ ያን ያለችዋን ነገር የተወሰነ ነገር ጨማምራችሁ ቀለል ባለ መልኩ ማለት ነው ብትልኩ ነው የምለው እንጂ እንደዚህ በውድ እቃዎችን ባትገዙ። ሀገራችን ላይ ነፍ ነው ያለው። እንደዚህ ብዬ ደግሞ ስናገር እቃው የተለየ ነው የምትሉ ልጆች አላችሁ። እንደ ምን ነው የተለየው? እንደ እውነት እንደዚህ አይነት እቃ ኢትዮጵያ ላይ የለም? እንደ አይነት ብረት ድስቶች ወይም ደግሞ ሳህኖች ኢትዮጵያ ላይ የሉም? በጣም ነው ያሉት። እንደ ከዚህ እኮ ነው የሚሄዱት። ጀመር አሉ በጣም ግን ደግሞ የሀገራችን ቆንጆ ቆንጆ ድስቶችም አሉ። በነገራችን ላይ የሀገራችን አጠቅለን የሰውን ከፍ ማድረግ አይደለም። እና ትልቁ ነገር ሀገራችን ላይ ብንገዛ እየተሻለ ነው። ሀገራችን ላይ ከገባ በኋላ እኮ መግዛት አንችልም የምትሉ ልጆች አላችሁ። ለምን እንደማገዙት ማለት እዚህ ያስቀምጣችሁትን ብር አንዴ ልካችሁ ወደው ከዚህ ራሱ ከመሄዳችን ማለት በኋላ ላይ ብር ያሳሰና የሆነ ነገር ሲሰራበት ያልቃል ምናምን እንችላለን። ግን ከመሄዳችን ቦታችን ታመቻቸን በኋላ አንድ ጊዜ ወተን የምንፈልጋቸው ምን ይሰራልናል? ትርፍ ነገር 5 6 7 8 ድስት ምን ይሰራልናል? ለኛ እንደው አነሰ ቢባሉ እንኳን 3 ከበቂ በላይ ነው ብዬ ነው የማስበው በኩል ማለት ነው። እና እስኪ እንደኔ ሄዳችሁ ይሉት እውነት ሄዳችሁ ባዶ እጃችሁን ነው የምትመጡ። እኔ ሊገዛ ሄጄ ባዶ እጄን ነው የመጣሁት። የተወሰኑ ገላ ራክሰል ነገር ገዛሁኝ ባዶ እጄን ተመለስ ብዬ ማለት ነው። ተመለስኩኝ ማለት ነው። ምክንያቱም እኔ ኢትዮጵያ ያው የሚሆን ከሆነ ምን አስገዛኝ? በነገራችን ላይ እንትን የሆነ ቅናሽ የሚወጣበት አለ። ቅናሽ በሚወጣበት ሰዓት በዛን ሰዓት አሪፍ ነው። ለምሳሌ በአሁን ሰዓት 40 ብር 50 ድርሃም የሆነው 30 ድርሃም 25 ድርሃም ራሱ የሚሆንበት ጊዜ አለ። እንደዛ ከሆነ አሪፍ ነው ማለት ብንገዛውም አይቆጭም። በጣም ምርጥ ነው ብዬ አስባለሁ። አስቡት ማለት ማሰብ አይከፋም። እንደውም ጓደኛዬ ብዙ ጊዜ
በኢትዮጵያ አታስቢው እንደ እኔ ከኢትዮጵያ ነው የምኖረው። ስለዚህ በኢትዮጵያ ብር ነው እኔ ማሰብ ያለብኝ እንጂ በአረቦች ብር ማሰብ ያለብኝ አይመስለኝም። ምክንያቱም እዚህ ልኖርበት ወይም ደግሞ እዚህ ልጠቀምበት ነው የምገዛው። ሀገሬ ላይ ሄጄ ልጠቀምበት ነው የምገዛው ማለት ነው። እና አታስቢ የምትሉ ልጆች ተሰስታችኋል። ግዴታ ነው ማሰብ አለባችሁ። በእውነት ምንዛሬ ምንም ማሰብ አለባችሁ። በቃ ጠቅላላ አድርጋችሁ ትርፍ ካለው አሪፍ ከሆነ ኦኬ ምን ችግር አለ ማለት ብትገዙም ችግር የለውም። ግን ከባድ የምንገዛቸውን ነገሮች ነው። በአሁን ሰዓት እንደውም በፊት ስልክ አሪፍ ነው ብለን እናስብ ነበረ። በአሁን ሰዓት ግን ስልክ ራሱ ውድ ነው። ምክንያቱም ስታስቡት ስንት ነው እንዴት ነው ብላችሁ የምታስቡት ነገር አለ። ያንን ማሰብ መቻል አለባችሁ ብዬ ነው የማስበው። ለማንኛውም የተወሰኑ ቪዲዮዎች አሉ። ድምፅ እስኪ ለመቀነስ ወይም ደግሞ የራሴን ድምፅ ለማስገባት ሞክራለሁ። ትንሽ ጫጫታም ስላለው ማለት ነው። ደህና ከሆነ ቀጥታ ራሱን እለቅላችኋለሁ እና ለማንኛውም ሼር፣ ሰብስክራይብ፣ ላይክ አድርጉት። ከማድረግ አትቦዝኑ። ብዙ መረጃዎች ወይም ደግሞ ሱቆች ላይ እየሄድን ብዙ ጊዜ አሳያችኋለሁ ብዬ አስባለሁኝ። ማለት አንዳንዴ ተላየና እና ምንም አይደል የኛ ነገር እና እንደዛ ነው። በተረፈ ወደ ቪዲዮ ወስዳችኋለሁ። ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ብዙዎቻችን አንሾድ እቃ ያው ነው። ስንት ዓመት ልንኖር ነው ማለት ቶሎ ያልቃል የሀገር ቤት እቃ ወይም ደግሞ እንደዚህ ነው ሀገር ቤት እቃ የምንለው። እኛ ስንት ዓመት ልንኖር ነው? ስንት ዓመት ልንኖር ነው? እውነት አንድ ብረት ድስት እስከሚያልቅ እድሜያችን አያልቅም? ያልቃል። በጣም የሚጓዘው እንደውም ማለት ነው። እና ሀገር ቤት እንግዛ። ያላጠረቃቀማችሁ ሀሳቡ ላይ የሌላችሁበት ብዙ እቃ በየሻንጣችሁ ያላስቀምጣችሁ ሰዎች ኢትዮጵያ ሄዳችሁ ግዙ። የምትፈልጉትን ነገር በሻንጣ ይዛችሁ ሂዱ። ከዛ ደግሞ ሀገር ቤት ሄዳችሁ ግዙ እላችኋለሁ። በተረፈ ወደ ቪዲዮ ወስዳችኋለሁ። ከኔ በኩል ልሰናበታችሁ። ባይ። በጣም ውድ ነው። እንግዲህ ከፍ እያለ አየሽው እንትን እያለ ነው የሚሄደው። 47 48 ብር አሁን እንግዲህ ምን ምንድን ነው አንሰራት ብር እስኪ ለሽታኝ እነዚህ ስኒዎች እኛ ጋር አሉ እኮ እነዚህ እናቴ ክፈችው። እኔ ምን ሊሰራ ይሄ ፎቶ የሚያስፈልገዋል። ተነሳ ጠጋቢ ዞር በይ። ቪዲዮ ነው ለካ እረስቸው። ትንሽ ልቅረጽ።